አንዳንድ ጊዜ ህይወት በጣም ጨካኝ የምትሆነው የምትፈልገውን ነገር ስትነሳ ሳይሆን የምትፈልገውን ነገር ሰጥታ መልሳ ስትቀማህ ነው። የሚገርመው ደግሞ ያ ነገር ፍቅር ሲሆን ነው። እስኪ አስበው፣ ሌሊት አብረው የምትመኘውን ሳቅህ ሳቁ የሆነውን ድክመትህ እንደ ብርታት የሚቆጥርልህን ሰው ስታገኛለህ። ተሳክቶልኛል ብለህ ስታስብ ግን መንገዳችሁ መለየት እንዳለበት ትረዳለህ። እንዋደዳለን ግን ጊዜው አልደረሰም የሚል ሰበብ ልብህን ሲሰነጥቀው ይሰማሃል። ዛሬ የምነግርህ ታሪክ ያንተም ሊሆን ይችላል። ታሪኩ የሚጀምረው በአንድ ዝናባማ ቀን ነው። እሷ የራሷ ዓለም ያላት በትንሽ ነገር የምትደሰት፣ እሱ ደግሞ ህይወት ያደከመችው ግን ተስፋ ያልቆረጠ በአጋጣሚ የተገናኙ ሰዎች ናቸው። መጀመሪያ ንግግር ነበር፣ ቀጥሎ ሳቅ፣ ከዚያም መላመድ። ሳይታወቃቸው አንዱ ለሌላው መጠለያ ሆኑ። አብሮ ያሳለፏቸው ምሽቶች፣ ስለ ወደፊት የገነቧቸው ህልሞች፣ ሁሉም ነገር ፍጹም ነበር። እርስ በርስ ይደጋገፋሉ። እሷ ስትደክም እሱ ያበረታታል፣ እሱ ሲሳሳት እሷ ትታገሰዋለች። ግን ፍቅር ብቻውን በቂ የማይሆንበት ጊዜ ይመጣል። ቀስ በቀስ በሁለቱ መካከል የዝምታ ግድግዳ መገንባት ጀመረ። የኑሮ ጫና፣ ቤተሰብ ወይም ደግሞ ጊዜው አይደለም የሚል ያልታሰበ መሰናክል። ክርክሮች በዙ። ለምን አትረጅኝም፣ ለምን አትሰማኝም የሚሉ ቃላት የሳቃቸውን ቦታ ተኩት። አንድ ቀን ግን እውነቱን ለመጋፈጥ ተገደዱ። አይን ለአይን ተያዩ። በሁለቱም አይን ውስጥ የሚታየው ፍቅር እንጂ ጥላቻ አልነበረም። ግን ያ ፍቅር ሊያቆያቸው አልቻለም። ተጽፎልን ከሆነ እንገናኛለን ብለው ተለያዩ። ያ ቀን ግን የመጨረሻቸው ነበር። አሁን ይህን ስትሰማ ያንተን ታሪክ እያሰብክ እንደሆነ አውቃለሁ። አንተም የሆነ ጊዜ ላይ በፍቅር የተሸነፍክበት፣ ለምን ብለህ የጠየቅክበት ጊዜ ይኖራል። እኔ ምን ጎደለኝ ብለህ መስታወት ፊት ቆመ ይሆናል። ግን አንድ ነገር ልንገርህ፣ አንዳንድ ሰዎች ወደ ህይወታችን የሚመጡት አብረው ሊኖሩ ሳይሆን የሆነ ነገር ሊያስተምሩን ነው። ያቺ ልጅ ወይም ያ ልጅ ወደ ህይወትህ የመጣው ልብህን ምን ያህል መውደድ እንደሚችል ሊያሳይ ነው። መለያየታችሁ ያንተ መጥፎ መሆን አይደለም፣ ይልቁንም ህይወት ለበለጠ እድገት እያዘጋጃችህ መሆኑን እወቅ። ራስህን መውቀስህን አቁም። እውነተኛ ፍቅር ማለት የግድ ግለሰቡን በባለቤትነት መያዝ ማለት አይደለም። እውነተኛ ፍቅር ማለት ዲሲፕሊን ነው፣ ራስህን መቆጣጠር ነው። በጣም የምትወደውን ሰው መቆየታችሁ ለሁለታችሁም ጉዳይ መሆኑን ስታውቅ በሰላም ሂጂ ብለህ መልቀቅ ትልቅ ብርታት ነው። ራስን መግዛት፣ ስሜትህ አትለይ አይለይ፣ አእምሮህ ግን መሄድ አለበት ሲልህ አእምሮውን መከተል ብስለት ነው። ክብር፣ አብራችሁ መኖር ባትችሉ እንኳን ያሳለፋችሁትን ጊዜ ሳትረሱ በክብር መለየት የትልቅነት ምልክት ነው። አመኔታ፣ ለራስ ያለ አመኔታ በሌላ ሰው መኖሩን አለመኖር ላይ መመስረት የለበትም። ልብ ተሰብሮ ሊሆን ይችላል፣ ግን የተሰበረው ልብህ ብርሃን ይበልጥ ይገባበታል። ዛሬ ያጣኸው ፍቅር ነገ ለሚመጣው እውነተኛ ደስታ መንገድ ጠራጊ ነው። ራስህን ውደድ፣ ራስህን ጠብቅ። ምክንያቱም አንተ ካልሞላህ ለሌላው መትረፍ አትችልም። እስኪ ንገረኝ፣ አንተም እንደዚህ ጊዜ ያልደረሰም ተብለህ ተለይተህ ታውቃለህ? በኮሜንት ላይ አጋሩን። ነገ ከዛ የተሻለ ቀን ይሆናል። እስከዛው በሰላም ቆዩን።